ሰላም በድጋሚ ተመልሰናል። አንዳንድ ጊዜ ያላሰብነው ነገር ይገጥመናልና ቪዲዮዎቹ እየተቋራረጡ ነው። በመሀከል ሌላ ድምጽ እየገባብኝ ስለሆነ እያቆምኩት እየመለስኩት ነው። አሁን ይሄን በመሀከል አስገባዋለሁ ብዬ ምንድነው መሰላችሁ ይሄንን ቪዲዮ ስቀርጽ እንዲቀርጽ ያደረገኝ አንድ ነገር ነው። እህቶቻችን እኛ ያለንበትን ደግሞ እንዲገቡበት አልፈልግም። ማንኛዎቹም እህቶቻችን አረብ ሀገር መጥተው እንዲሰቃዩ አንፈልግም። ስራው ሌላ ነው፣ ደሞዙ ሌላ ነው። አንዱን ማችን ዛሬ አብርሽ ብሮድካስት ላይ ቀረበ። ዛሬ ነው እኔ ቪዲዮውን ያየሁት። አጋጣሚ ሆኖ እኔ ዩቲዩብ ቻናል ከፍቻለሁ። ከዛ ሳየው ውስጤ እኔ መጨረሻ ነው የነካው። በእርግጠኝነት ኤፒሶድ 2 እንደሚመጣ ተስፋ እናደርጋለን። አሁን ኤፒሶድ 1 ራሱ አላለቀም። ኤፒሶድ 2 ላይ ወንድማችን አብርሽ ያመጣው ልጅ ብዙ ነገር መማሪያ የሚሆን እንደሚሰጠን ተስፋ አለኝ። እህቶቻችን በአረብ ሀገር ሆነው የሚያስቡት የወንድሞቻቸውን ማደግ፣ የቤተሰብ ሁሉ ነገር አለ አይደለ? ኢኮኖሚካሊ ኮንትሮል ማድረግ ይፈልጋሉ። ግን የራሴን ውሉ የልንገራችሁ ወንድሞችም እንድትረዱ ፈልገው ነገር አለ። አባቶች፣ እናቶች፣ ወላጆች እህቶቻችን ወደዚህ ሀገር ለመሰደድ ያሰባችሁ እንድትረዱት የምፈልገው ነገር አለ። የዛሬን ውሉ የልንገራችሁ ከጧት ጀምሮ እስከ ማታ ድረስ ያለው ውሎ አንዳንድ ጊዜ ይመስላችኋል የሆነ የተለየ ነገር ያለ ይመስላችኋል። ደሞዙ በጣም ትንሽ ነው። በጣም ይወረደ። እናንተ የሚከፈላችሁና መሰረት ፍጹም የተለያየ ነው። አረብ ሀገር ከጧት ጀምረሽ እስከ ማታ ለፍተሽ ጧት የምትበዩ የማይረባ ዳቦ ነው። ምሳ ሰዓት ሩዝ ነው፣ ሁላችሁም ታውቁታላችሁ። ማታ ከፈለግሽ ሩዝ ትበያለሽ፣ ከፈለግሽ ዳቦ፣ ከፈለግሽ እንቁላል ብትበይ፣ እሱም ደግሞ ደህና ቤት ከሆነ ነው። አሁን እኔ እንደምኖርበት አይነት ቤት ከሆነ የፈለግሽውን ትበያለሽ። ጧት ደም ተፍተሽ እስከ ማታ ድረስ ስራው ምን ቢሆን ነው ትላላችሁ? የፈለጉትን የሚያዟችሁ። ደረጃ ጣይ ብትበይ ታጥቢያለሽ፣ እንጣፍ ጣይ ብትበይ ታጥቢያለሽ። እናትሽ ያላሰራችሽን ስራ ታሰራሻለች። የትልቁ ብርድ ልብስ እሱን ማጠብ ቀላል አይደለም። አንዲት ልጅ ባለፈ ራሱ አይታችኋ ከሆነ ረፍት ወጣለሁ ስላልኩ ቤተክርስቲያን ሄዳለሁ ስላልኩኝ ይሄንን ምንጣፍ እያሳጠበችኝ ነው። አሁን አስቡት፣ እኛ ህይወት ያለን አይመስላችሁም? በነገራችን ላይ ድንግል ማርያም በመታቀው አንዳንዶቹም አሉ። አሁን የኔ ሰዎች ምን አለሽ ብለው ይጠይቁኛል። ማምለክ በመታቀው ምንድነው ያለሽ ብለው ይጠይቃሉ። ያለኝን እኔ የብሬን ነው ብላችሁ ዋሻችኋለሁ ሰዎች የበታችነት ስሜት እንዳይሰማኝ። ምክንያቱም ስራው ከጧት እስከ ማታ ድረስ መፍጋት ነው። ደሞዝ ስንት ነው? ደሞዛችን እንደው እዚህ እኔ የምኖረው ኩዌት ሀገር ነው። እንደው ከፍተኛው ኩዌት ሀገር የሚኖሩ እህቶች እንደው 5 አመት 6 አመት እዚህ የተቀመጡ እህቶች ቢበዛ 130 ቢያንስ ደግሞ 90 በ80 የሚከፈላቸው አሉ። እንደው ከፍ ያለ ደግሞ የሚከፈላቸው 150 አባዙት። ምክንያቱም ምናልባት በኢትዮጵያ ሲመነዘር ብዙ ብር ሊመስላችሁ ይችላል። ብሩ ግን እኛ ከምንሰራው ጋር ጭራሽ ነው የማይሄደው። ትጠራሻለች፣ ከዚህ ትጠራሻለች፣ ከዚህ ይጠራሻል፣ ከዚያም ይጠራሻል፣ ከላይ ይጠራሻል። ትሯሯጫለሽ። ተሯሯጠሽ እንደዛ ለፍተሽ ወሩን ሙሉ የሚከፈልሽ ስንት ነው? ወንድሞቻችን የቶቻችንን ብር ስትበሉ ግን ትንሽ አይከብዳችሁ? አይደነዝዛችሁ? ትንሽ ሼም የለም ስላችሁ እንደው ዩቲዩብ ላይ ተቀምጣችሁ ወይም ደግሞ ቲክቶክ ላይ ተቀምጣችሁ ይሄ ፊልተር ተደርጎ የሚታየውን ፊት አትዩት። በቪዲዮ የሚወጡት እህቶቻችን ዩቲዩብ እኮ እየተጠቀማችሁ ያላችሁት አረብ ሀገር ያሉ እህቶቻችን ስለሚዩት ነው የሚከፈላችሁ። አባቶች ወይም ደግሞ ወላጆች ልጆቻቸውን ወደ ስደት ከመላካቸው በፊት
እኔ የየቀኑ ሊም ፖስት አደርጋለሁ ችግር የለውም ከመላካችሁ በፊት 10 ጊዜ ልታስቡበት የሚገባ ጉዳይ ነው ነገ ጧት ሊያልፋል የማያልፍ ጉዳይ የለም ሁሉም አላፊ ነው ግን አረብ ሀገር ከመንጣታችሁ በፊት ስደት ከመውጣታችሁ በፊት ይሄ አውሮፓ ሀገር አሜሪካ ወይም ደግሞ ሌላ ቦታ አይደለም ያለነው ወይም ካናዳ አይደለም ያለነው አረብ ሀገር ነው እንዴ ሰው አረብ ሀገር ልጁን ለመላክ ከትምህርት ቤት እንዲያቋርጥ ያደርጋል አንተ ተኝተህ እንድትበላ እንዴት አንድ ልጅ ወደ አረብ ሀገር ትሸኛለህ እንዴ ሰው ልጁን በየመን ይልካል ይሰዳል አብርሽ የአብርሽን እንትን ያየ ሰው ያለ ይመስለኛል ኤፒሶዱን ማለት ነው እና ደግሞ አንድ አሌክስ ቴሌግራሙን ያየ ሰው ያለ ይመስለኛል በእርግጠኝነት ወንድሞቻችን ህልም ነበራችሁ አይደል ከመሰዳዳቸው በፊት የተሰደዱት ምን ሊያረጉ ነው ህልም ስላላችሁ በባህር ተሰደው ሁሉ ያሳራት ነው የሆኑት በቃ የባህር ራት ነው የሆኑት አያሳዝናችሁ ወላጆች ምንድነው እያደረጋችሁ ያላችሁት በቃ ወይ አትውለዱ አስተምሩ ኮሌላችሁ ደግሞ አስተምሩ እኔ በጣም እያለቁ ያሉት ወጣቶች አሁን ወደ ራያ አካባቢ ያሉ ወጣቶች ኢትዮጵያ ውስጥ መንግስት ምን እያደረገ ነው መንግስት አይዶን ኬር የራሱ ወዲት ገብ እኛ መንግስት የለንም እግዚአብሔር ነው ያለን በተለይ ሳውዲ አረቢያ የምትሄዱ እህቶች የኔም መስዘው ሳውዲ አረቢያ አልሰማ ብላኝ ድምጿን አሰማችኋለሁ በገባች በወሩ ነው ያገኘኋት እዛ እንደገባች ደውላ ይቅርታ ነው የጠየቀች እህቴ ተኝ አንቺ ነግረሽኝ ነበር ነው ያለችው ግን አንዳንድ እህቶች ታው ስትባሉ አትተው የደለው አይነት ቪዲዮ ፖስት አደርጋላችሁ በቃ አለ አይደለ ደልቶት እንደዋለ ሰው ያልደከመው ፊት ምናምን እንደሚመስለው ፖስት ታደርጋላችሁ እንደደለው ሰው ማለት ነው ከዛ ተለብሳላችሁ ታብረቀረቃላችሁ አንድ ቀን ለብሳችሁ ያችን አንድ ቀን የለበሳችኋትን ኢጃዛ ለብሳችሁ ወጣችኋትን ለብሳይተው ቤተሰብ ደግሞ ልጆቻችን ተመችቷቸው ነው ብለው ደግሞ እነሱ ይፎካከራሉ እኔ እየሰማሁት ኤፒሶድ ላይ እንደዛ ነው ያ በጣም ነውር እውነት ልንገራችሁ ስትታመሙ ማንንም ዞር ብሎ ያያችሁ ስትወድቁ ማንንም ዞር ብሎ ያያችሁ አሁን ካላሰባችሁ አሁን ከፍ ዝቅ ብላችሁ ሰርታችሁ ራሳችሁን ከሰው እኩል ካላረጋችሁ ገንዘብ ካልያዛችሁ ብትታመሙ ራሱ እኔ የሰማሁት ታማ አይደለም ሬሳ ተቀበሉ ተብለው እዛው ቅበሯት የሚል ቤተሰብ ነው ያለን ኢትዮጵያ ውስጥ ያሉ ቤተሰቦቻችን ሞተን ራሱ ሬሳችን መቀበል አይፈልጉ እዛው ቅበሯት የሚል ቤተሰብ ነው ያለን ይሄ ትንሽ አይከብድም እዛው ቅበሯት መባል ጉልበታቸውን ሲበዘብዙ ኖረው ታማለች ስትባል አራኔ ለተኛበት የሚል ወንድም ነው ያለ ግን እኮ እናንተን ብር ሲቦጠቦጥ ነው እየኖረው እስኪ 20 አመት ያልኖረ ኢትዮጵያ ያለ በስደት 15 10 አመት ያልኖረ ኢትዮጵያ ያለ 5 አመት 6 አመት ያልኖረ ኢትዮጵያ ያለ በስደት በአረብ ሀገር አውሮፓ አሜሪካን ተውት ያልኖራለ የለም በርግጠኝነት አረ ወላጆች ምን እያደረጋችሁ ነው ወይ አትውለዱ በቃ እኔ አሁን እያልኩ አይደል ወይ አትውለዱ አረብ ሀገር ልጆቻችሁን ከምትልኩ አትውለዱ የውነት በስደት ሀገር ቤት ሆነን ቤተሰቦቻችን የሱ ልጅ እኮ እየተባለ እንድንሄድ እንገፋፋለን አረብ ሀገር ስንመጣ ደግሞ አረብ ሀገር ባሉት ሰዎች እንገፋለን አረብ ሀገር ባሉት ሰዎች ስንገፋ ኤምባሲዎች ይገፉናል ኤምባሲዎች ሲገፉን ደግሞ ሌላ ሰው ሲደርስልን የሚያጠቃም ብዙ ነው የሚደርስልን የለም ከእግዚአብሔር ውጪ እህቶቻችን ለፍተው ጭራሽ ሲሞቱ ምን ታረግልናለች እዛው ቅበሩ እስከ መባል ደርሰናል አረብ ሀገር ያሉ እህቶቻችን ምን እየሆነ ነው ይሄ በጣም ከባድ ነው ጀስት ትንሽ ማሰብ ማን ገደደው ትንሽ ነገር ማሰብ ኢትዮጵያውያን እንባላለን አፍሪካውያን እንባላለን አሁን እኮ ቀኛ ዙር አልተገዛንም እንባላለን እኮ ቀኛ ዙር ተገዝተናል ጭንቅላታችን በሙሉ ኮንትሮል ተደርጓል አው አባቶቻችን ተዋግተው ከጣሊያን አድነውናል አው ነፃ ሀገር ናት
ግን አሁን የት ነው ያለነው? የሆነት ቅኝ ግዛት አልተገዛንም? መንግስታችን የሚያስበው ለሌላ ሀገር መንግስት ከሆነ መንግስታችን ጥቅም እንዳይቀርበት ከሆነ የሚያስበው ለህዝቡ ካላሰበ ፊሊፒኖች አንድ ነገር ቢነኩ እኮ መንግስታቸው ይደርስላቸዋል። ለኢትዮጵያስ ማን ነው የሚደርስላት? ለልጆቿ ማን ነው የሚደርሰው? እግዚአብሔር ይደርስልናል አሁን እናውቃለን። ግን መንግስት እንደ መንግስት ካልቆመ አረብ ሀገር ያለው እህቶቻችን ማን ነው የሚደርስላቸው? ሰው ሲታመም የሚደርሱት እነሱ ናቸው። ሲቸገር የሚደርሱት እነሱ ናቸው። ሀገር ሲበደል የሚደርሱት እነሱ ናቸው። ግን እነሱ ሲበደሉ የሚደርስላቸው ማን ነው? ኢማጂን ይህንን የማያስብ መንግስት የማያስብ ህዝብ ጋር እየኖርክ እንዴት ነው የሚከፋው? የኔ ታሪክ ነገ ቀጥላችኋለሁ። ግን አረብ ሀገር ድካም ነው። ደሞዙና ስራው አይገናኝም። ደህና መንግስት ቢኖረን እኮ ለኛ ለኢትዮጵያኖች የሚከፈለው 130 ዲናር አልነበር። መከፈል የነበረበት 200 ዲናር ነበር። እንደውም እሱም እያነሰ ደህና መንግስት ቢኖረን። ኢማጂን ሰው እንዴት ኢትዮጵያን የሚያክል ሀገር ይዞ አንድ ጭንቅላት ያለው መሪ ያጣል? ጭንቅላት ያለው ቤተሰብ ያጣል። መሪ የሚወጣው ከቤተሰብ ነው። ቤተሰብ ማሰብ የሌለው ቤተሰብ ከሆነ ልክ መሪውም የዛ አይነት አስተሳሰብ ነው ያለው። ቤተሰብ ራስ ወዳድ ከሆነ መሪውም ራስ ወዳድ ነው የሚሆነው። ለክፉ ህዝብ ክፉ መሪ ይጣልበታል። ቤተሰቦቻችን ክፉዎች ስለሆናችሁ ክፉ መሪ ነው እየተጣለባችሁ ያለው። ኢማጂን ቆይ ለምን ለፍታ ባበላች ባጠጣች፣ ለፍታ ባስተማረች፣ ለፍታ የቤቷን የእናቷን ጓዳ በቀየረች፣ ለእናቷ ቤት በሰራች፣ ሞታ ሬሷ እየመጣ ነው ሲባል ምን ታደርግልናለች? ሬሷ እዛ ይቀበር ይባላል። ምን አይነት ቤተሰብ ነው? ምን አይነት ፋሚሊ ነው? ምን አይነት ማሰቤ እናት ቆይ ይባላል? ምን አይነት እናት ነሽ? ባንቺ እናት የኔ እናት አትወቀስም። እኔ ማንንም ይጅ ብሎኝ አይደለም ወደዚህ መጣው መስሎኝ ነው የመጣሁት የነበረው። ግን በኋላ ሲገባኝ ነው እናቴ ትክክል ናት። ሁሉንም እናቶች አሉ እያልኩ አይደለም። አሉ መጥፎ እናቶች የልጆቻቸውን ጉልበት መጣው ከዛ በኋላ ልክ ለመቀበር እንኳን ላለመቀበል እዛው ስቀበር ምን ታደርግልናለች? እህቱ ታማ ተቀበል ሲባል ለተኛበት ተወኝ የምትሉ እንደምባለበት ሰው እንዴት እንደዚህ እስከዚህ ድረስ ዘቅጦ ይወርዳል? እህቶቻችን ይህን ታውቃላችሁ። ስለዚህ ምንድነው ማድረግ ያለባችሁ? ማድረግ ያለባችሁን ታውቃላችሁ። ለራሳችሁ ኑሩ። ለሌላ ሰው ማድረግ እስከመጀመራችሁ በፊት ለራስሽ ኑሪ። ለራስሽ መኖር ስትጀምሪ ሁሉም እግርሽ ስር ይወድቃል። ገንዘብ ካለሽ ሁሉም ወዳጅሽ ነው። ገንዘብ ካለሽ ሁሉም ጥላት አይኖርሽም። አስመሳይ ከሆነሽ ሁሉም ዘመድሽ ነው፣ ሁሉም ጓደኛሽ ነው። እና እህቶች እባካችሁ ቴክ ኬር ዩርሰልፍ። ራስሽን ተንከባከቢ። ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ